ደግሶ ይቀላል ምድረ ሽማግሌ ግባለት ሜዳ መተን ማለት ነው ሰጠንህና እንመለሳለን ከማንቸስተር 3 ነጥብ ይሄ ነው 3 ነጥብ ግባለት ደስ ነው ያለኝ አንፊልድ ላይ 9 ዓመት አላሸነፍናችሁ ይሄው የለ ከዜሮ ተጀምራለሁ 9 ዓመቱ ገደል ይገባል ማለት ነው 3 ነጥባችንን ከአንፊልድ ላፍ ከአንደኛው ጋር የሁለት ጨዋታ ልዩነት ነው ያለን ዩናይትድ ይመቻች አክቹሊ ማለት ነው ስለ ኳሱ ምናምን በሰላም እናወራለን ብሩኖ እናወራለን ጃሎ እናወራለን ማውንት እናወራለን ግን ማለት ነው ዩናይትድ ግሎሪ ማን ዩናይትድ ይወላችሁ የሁላ ሰው መጥቶ ነው ያየው እግዚአብሔር ያክብራችሁ ስለመጣችሁ ወዳችኋለሁ ግባ ቢስሚላህ አሸንፈናል ጠላት ተደምስሷል በነገራችን ላይ ዩናይትድ ደጋፊዎች ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ለሁሉም የዩናይትድ ደጋፊ ይድረስ እውነት ጣፋጭ 3 ነጥብ ዛሬ እናደር ነበር በዚህ ሊቨርፑል ነጥብ ወይም ጥለን ወይም ተሸንፈን ቢሆን በጣም ነበር የምናደረው ማጉት አድጎናል ብዙ ጥሩ ነገሮች ነበሩ ከዩናይትድ በረኛችን ሁሉ ነገር እሱን ከጨዋታ በኋላ ከዚህ ቪዲዮ በኋላ በጣም አወራላችኋለሁ እንግዲህ በተከታታይ አሞሪም 2 ጨዋታም አሸንፏል በጣም ደስ ብሎኛል በድጋሚ ዩናይትድ ደጋፊዎች እንኳን ደስ ያላችሁ እስቲ ስለ ድሉ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ግሎሪ ማን ዩናይትድ ለዩናይትድ ማሽቃበጥ ግድ ይላል ለምን እንዲሸነፉ ምን ፈልገው ቡድን ምናምን ስላሸነፍና አይደለም ለዚያ አይደለም ምንም አያመጣም ነበር ሼቦ አየነው እኮ አይደል ግን ማን በዚህ በተዳከመ ቡድናቸው 500 ሚሊዮን ያወጣን ሰውዬ አንፊልድ ላይ ሄደው መለጠፋቸው ይሄን ነው የሚያሳየው ጧት ላይ ምን ብዬ ነበር ይሄ ፊክስቸር ሁሌ አይችልም የተባለው ቡድን ነው ውጤት የሚያመጣው ዘንድሮ ግን ሁለቱም ነበር አይችልም ያልኩት ማንቼ ዛሬም አይችላል ለዋንጫ ያሰጋል ነው ምን አሁን ሳምንቱ ሙሉ ማን የዋንጫውን አንድ ጆሮ ያዝን ቢሉ ከአርሰናል ልቅ የዋንጫ ድል ያለን እኛንን ቢሉ ምንም ነገር ቢሉ ማን 21 እያመጣ ነው ምንም ነገር አንድ ሰው እንዳይናገራቸው አንድ ሰው ማን ገባልን ማሸነፍ ፈልገው ገብተው አሸንፈዋል ደጋፊውን ጨምሮ አቡዬ ነው ማንቼ አንድ ሰከንድ አቡዬ አልወየለም የክለቡ ደጋፊ ሆኖ ነው የወከለው ለዛ ነው እኔም የደገፉት እንደተናገርኩት ማይም የሆነ ማናጀር ማን አርኒ ስሎት አውትበል ከክሎፕ ይበልጣል እሱ ግልጽ ነው ግን አውትበል በትርፍ ጊዜው ቴናግ የሆነ ሰውዬ ማን ቆይ አራተኛ ይመጣል አራተኛ ኮፒ ሊንክ ያለ አይሼባው በሜዳ ተሰጠ ዋንጫ እንዳታስበው ገብቷላ ዋንጫ እንዳታስበው ከዘራህን ደገፍ አርገህ ተተኛለህ ኢሳቅ የለ ሳላ የለ ይኸውልህ ነግሬያችሁ ነበራ አሁንም ነጥብህን ማለት ነው ይኸውልህ ታንጠባጠበዋለህ አንቺ ሲጀመር ዘንድሮ የፕሪሚየር ሊጉ ዋንጫ የምትባለው ትረፌ ነች ያለ ምንም ጭቅጭቅ ማለት ነው ምን ቋጠሩት ማን ሺባውን ለጠፍችልኝ በሜዳና በደጋፊው ፊት አንተ ቅሌታም ሽማግሌ እሺ እንዲህ ነውር አይደለም እንዴ እንዴት ትለጠፋለህ በባላንጣ ትለጠፋለህ አረ ወይ ዘንድሮ ማለት ነው ሺባው ስማኝ ዘንድሮ ለሚዜነት ራሱ አትበቅ እመኒ ሚዜነት እንዴት ከባድ እንደሆነ የምትረዳበት አመት ዘንድሮ ነው ሼባው ያለ ምንም ጥርጥር ማለት ነው ተገፈረው ደስ እናንተስ ደስ አላላችሁም እኔ ደስ ብሎኛል ይብርኝ እንደኔ ለትርፌ በደንብ ነው የቋጠርኩት እኔ እንዳንዳንዶቻችሁ አልቋጠርም ምናምን አላልኩም ምክንያቱም ትርፌ ምንም ማርካኛ ታቀም እኔ በበኩሌ እኔ ደስ ነው የምትለኝ በቃ እንዱ ላበሽ ቀዝቡልም ጣንጀ ስላሸነፈች በጣም ደስ ብሎኛል አንድ ሰው ለ10 ሰው ሼር ያድርግ የምሬን ነው የምልህ ይሄ የሼባውን ቅሌት አንድ ሰው ለ10 ሰው ነው ሼር ማድረግ ያለበት እንዴ ተከታታይ ጨዋታ ጀመው እኮ ተለጠፈ የራቆት ቪዲዮ በሉት እኮ ከሷ አይተናነስም የዲቪሩ ይሄ ሼባው ቅሌት የራቆት በሉት በቢዳ ነገር ለቡት እኮና ይመጣችሁ ለማንኛውም ከጨዋታው በፊት አንዳንድ ፊቶችን አሳያችኋለሁ የአስማት ፊት ይሄንን ይመስላል ከጨዋታው በኋላ እንዳጠፋ ግሎሪ ማን ዩናይትድ እንገናኛለን የሮቢ ፊት እንግዲህ ይሄንን ይመስላል ደስተኛ ሳቅ ግን ትንሽ ፍርሃት
ፍርሃት እየተሰማ ነው። ማጉዌር መግባቱ ትንሽ እንዳትሄድ የትም በኋላ እንገናኛለን። ናርዲያንስ ፊት ከጨዋታው በፊት እንግዲህ ይሄን ይመስል ነበረ። ከጨዋታው በኋላ እንገናኛለን። ፈገግ እንዳልኩ ነው የሚያልቀው። የትም እንዳትሄድ። ኧረ የትም አትሄድ። ኦ ዮርዳን ዊንኛ ብናሸንፍም ብንሸነፍ ጀመራችሁ ደግሞ ለሊቨር ጀመርክ አንተ? አልጀመርኩም። አዬ ከጨዋታው በኋላ እንገናኛለን። ሌላዋ ደግሞ ይኸውልህ ብቸኛዋ አንዴ ሲያይ እንዴ ነው የተርበደበደው። እሺ አንቺም እንዳትጠፊ። አልጠፋም። ሴፍ ነሽ። ችግር የለም። ደራርሻ አዬ እንዲህ ነው ፈቀው። አዬ እንገናኛለን። እንዳትሄድ። ጨዋታው ሲጠናቀቅ ግን የሁሉንም ሪአክሽን ማሳያችሁናል ጋይስ። ቶቶ ስፖርት ላይ መጫወታችሁን አትርሱ። ቺክን ሮር ተጀምሯል። እንዲሁም ደግሞ ስለተመዘገባችሁ ብቻ 50 ብር ዲፖዚት ስላደረጋችሁ ብቻ እስከ 50,000 ብር ስፒን አለ። አይሼባው ተሰጠሽ። ከጨዋታ በኋላ ይሄንልሽ ጨዋታው መጠናቀቅ በኋላ ሼባውን ስጥት ውለት አለባችሁ። ዋንጫ በሉን ግን ውለት አለባችሁ። ዋንጫ ስንበላ ትስማላችሁ መታችሁ። ምን ብዬ ነበር ሊቨርፑልን አንፊልድ ላይ ካሸነፍነው 0 ዓመት ዋንጫውን አሲስት አድርገናል። እኛ ምን ዋጋ አለው? አናሳፍራችሁም። ምን ብዬ ነበር? ፈገግቴ እንዳለ ነው በኋላ የምቀረጸው ብዬ ነበር። ተሳክቷል። እኛ ደግሞ ማለት ነው ዋንጫውን በልተን እንድትስሙ እንፈቅዳለን። ከኛ እኮ አስበሉትም ደግሞ እንበላለን። እችላለን እንጃ አበደ። ያው የእናንተን እንትን ተወተንላችኋል። እና ቆይ ና ማጓየር መግባቱ ብለህ ነበረ መሰለኝ። ሁሉም የዩናይትድ ደጋፊ እንደዛ ነበር። ማጓየር መግባቱ አልክ። ይቅርታ በለው። የእኔ ብቻ አይደለም። ይቅርታ ማጉዬ ሲጀመር አንድ ነገር ልንገርህ። አርሴ ዋንጫ ሲበላ ማጓየርና እናንተ መታችሁ ትስማላችሁ። የምር እንፈቅዳለን። አይ እኛ የራሳችንን ዋንጫ ነው የምንስም። ፍሩን እኛ ስንኳንቶ በጣም ተረጋግቼ ቪዲዮ ልሰራ እያሰብኩ ነው ግን አልቻልኩም። አቤቴ እኔ ከልጆቹ ብቃት የጎደለ ምንም አይታይም ከስሉት ችግር ውጪ ማለት ነው። ማንቸስተር ማየትም ላይ ደርስ የአርሰናል ደጋፊ ይችላል። ብረት እንደዚህ ማጣመም የሚችሉ ማለት ነው ሁለት ቋጣሪ ደጋፊዎች እንዴት ነው ተባብረው እየቋጠሩ ሊቨርፑል ሊያሸንፍ የሚችሉ? በየትኛውም ተአምር ሊያሸንፍ አይችልም ሊቨርፑል እንደዚህ እየተቋጠረበት ማለት ነው። አሁን መፈልገው ምንድነው ይሄን ቪዲዮ ሪፖስት አድርጉትና አካውንት ውስጥ ደግሞ ገብታችሁ ኮፒ ሊንክ አድርጉት። እረፉ። የዩናይትድ ደጋፊዎች ገብታችሁ ኮፒ ሊንክ አድርጉ። ዛሬ በቃ ደስታ ነው። ዛሬ ደስታ ነው ይሰጠዋል። ዛሬ ተከታታይ ሁለተኛ ጊዜ ስታሸንፉ ማለት ነው ያን ሰውዬ ጸጉሩን ልታስቆርጡት ነው። 5 ጨዋታ ካሸነፈ አለ እቆረጣለሁ ያለው አስቆርጡትሽ። የቅድስት ሀገር ኢትዮጵያን ቋንቋ ማውረድ ጀምረን ምድራዊ ያልነበረውን ችግራችንን ፈተናል። አሁን የማንቸስተር ችግር እስከዛሬ አልገባንም ነበር እኮ ነገርኳቸው። አማርኛ ማውራት ከጀመሩ ቤዛ እያስወራቻቸው ተለውጠዋል። ስሟቸው ቀስ እያላችሁ ሌላ ምንም ነገር የለም። 3-4-2-1 አይሰራም። ችለን ሳይሆን ስለማረቡ ነው። አራት ጌም ይኖረው 4 ጌምስ ይኖረው ነገ አንድ አማድ ማኑ ነክቶ ነበር። 2 አንግሎች ምን እናድርግ? ተረጋጋ ቪዲዮ ሰራለሁ።